ጸጉራችሁ በድንገት እየሳሳባችሁና ብዛቱ እየቀነሰባችሁ ተቸግራችኋል? የጸጉር መሳሳት ብዙ ምክንያቶች ያሉት ሲሆን አንዳንድ ጊዜ ደግሞ ቀድሞውኑ መሳሳቱ ሳይጀምር መከላከል በኋላ ላይ ለማብዛት ከመሞከር ይልቅ በጣም ውጤታማ ነው። ለዚህም እንዲረዳችሁ በዛሬ ቪዲዮ የጸጉርን መሳሳት የምንከላከልባቸው መንገዶች ነግራችኋለሁ። አንደኛ፣ ጤናማ የሆኑ ምግቦችን መመገብ። የጸጉር ጤንነት እድገትና ብዛት ሁልጊዜ ከውስጣችን በሚገኘው ንጥረ ነገሮች የሚመጣ ነው። ለዚህም እንዲረዳን ምግባችን ውስጥ ፕሮቲን፣ ዚንክ፣ አይረን፣ ባዮቲን እና ቫይታሚን ዲ በደንብ ማካተት አለብን። ለምሳሌ እንቁላል፣ አረንጓዴ ቅጠላቅጠሎች፣ ጥራጥሬዎች፣ አሳና የመሳሰሉትን ምግቦች በደንብ መመገብ እንችላለን። ሁለተኛ፣ ኃይል አለመጠቀም። ጸጉራችን በጣም በእርጋታ መያዝ አለብን። ወጥረን ማስያዝና መሰራት፣ ሻሽ አጥብቀን ማሰር፣ መተኮስ ወይም በኃይል ማበጠር በጣም ጸጉራችን እንዲነቃቀልና እንዲሳሳ የሚያደርጉ ተግባሮች ናቸው። ስለዚህ ሁልጊዜ ላላ ያለ ስራ መሰራት፣ የሲልክ ሻሽ ብቻ ማሰር፣ አለመተኮስና በጥንቃቄ ማበጠር ጸጉራችን ከመጀመሪያውም እንዳይሳሳ ያደርጋል። ሶስተኛ፣ የራስ ቆዳችን መንከባከብ። የራስ ቆዳችን ጸጉራችንን ከስር መሰረቱ የያዘው ክፍል በመሆኑ እሱ ጤነኛ ካልሆነ ጸጉራችንም ጤነኛ አይሆንም፣ እንዲሁም አያድግም። ስለዚህ በየጊዜው ቆዳችን በንጽህና መያዝ፣ አልፎ አልፎ ኤክስፎሊየት ማድረግ እንዲሁም ለቆዳ ተስማሚ የሆኑ ቅባቶችን መቀባት የጸጉር መሳሳትን ይከላከልልናል። አራተኛ፣ ቅባት ተቀብተን ማሳጅ ማድረግ። ጸጉርን በየቀኑ ማሳጅ ማድረግ የደም ዝውውርን በመጨመርና የጸጉርን ስር በማጠናከር ጸጉራችን በደንብ እንዲያድግና እንዳይሳሳ ይረዳል። በዚህ ላይ ደግሞ ጸጉርን የሚያበዛ ቅባት መቀባት የጸጉር መሳሳትን ሙሉ ለሙሉ ለመከላከል ይረዳል። ለዚህም የሮዝሜሪ፣ የጉሎና የኮኮናት ዘይት ይበልጥ ጠቃሚ ናቸው። ስለዚህ ቅባቱን ከተቀባን በኋላ ጥፍራችንን ሳንጠቀም በጣታችን ብቻ በቀን 1 ወይም 2 ጊዜ ለ5 ደቂቃ ያክል ማሳጅ ማድረግ እንችላለን። አምስተኛ፣ ጸጉርን የሚጎዱ ኬሚካሎችን አለመጠቀም። ጸጉራችን የምንቀባቸው ነገሮች በውስጣቸው ምን እንደያዙ በደንብ አንብበን ማረጋገጥ አለብን። ምክንያቱም ለጸጉራችን ላይስማማንና ሊጎዳን ይችላል። ለምሳሌ ሻምፖ፣ ኮንዲሽነር፣ የጸጉር ክሬሞችና የመሳሰሉትን ፕሮዳክቶች በጥንቃቄ አንብበን መምረጥ አለብን። በተጨማሪም የጸጉር ቀለም በጣም ለጸጉር ጎጂ ስለሆነ መቀባት የለብንም። ስድስተኛ፣ ተፈጥሯዊ ግብዓቶችን መጠቀም። ከቅባት በተጨማሪም የጸጉር ማስክ መቀባት ጸጉራችን እንዳይሳሳ ለመከላከል ይረዳል። ለምሳሌ እንቁላል፣ የሩዝ ውሃ፣ የቀይ ሽንኩርት ማስክ፣ ሬትና የመሳሰሉትን በሳምንት 1 ጊዜ መቀባት የጸጉር መሳሳትን ለመከላከል ይረዳል።